እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲል እኔ ዛሬ እዚህ ቆሜ እንደምለው እናንተ ጮክ ብላችሁ እንደምትሉት እንደምናጨበጨበው እንዳይመስላችሁ ሼምፉል ነው፣ አሳፋሪ ነው። ጳውሎስ ባለበት ዘመን ሮማዊ መስቀል ላይ ሰቀለህ ማለት ማንም አይጠጋም። ወንድምህ፣ እህትህ፣ ቤተሰብህ፣ ዘመድህ አላቅም ብሎ ነው የሚሄደው። ጳውሎስ ሁሉም ሪጀክት ያደረጉት በዚህ መልእክት ነው። ቀና ይላል። ታውቃለህ፣ ስለ ራስህ ሲባል ዝቅ ይላል። ስለ ክርስቶስ ቀና ብሎ ነው የሚያወራው። እኛ ግን የተሰቀለውን በጣም ብዙ ሰው እንደሚበሳጭ ቃል በዚህ መልእክት ጮክ ብለና እስቲ ኢየሱስ በሉ እስቲ ምንም ዓላማ የለውም ይሄ ቤት። የፈለገ ቢያምር በወርቅ ብንለብጠው ከኢየሱስ የተሻለ ልንጠራበት የምንችለው ነገር የለም። ከኢየሱስ የሚበልጥ የምንሰብከው ነገር የለም፣ በፍጹም የለም። በእናንተ መካከል ስንኖር ብሎ ጀመረ። ያነበብኳትን የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። በእነሱ መካከል ጳውሎስ ሲኖር የሰበካት ስብከት እቺ ናት። እኛም እግዚአብሔር ዕድሜ ከሰጠን እስከምንሞት ድረስ የምንሰብካት እቺን ነው። ሌላ ነገር አትስበኩ። ምን ነው አበዛኸው ካሏችሁ ድገሙት። ሌላ የለህም ወይ ካሏችሁ እንደገና ድገሙት። የመስቀሉ ቃል ማለት በሶኮልድ ዝም ብለን የምንለው አይነት ነገር አይደለም ማለት ነው። በጣም ዲፕ ነው፣ በጣም ሲሪየስ። ጳውሎስ የተሰቀለው ክርስቶስን በአይኑ አይቶት አያውቅም። ሂስቶሪካሊ ለኢየሱስ ሞት ምስክር አይደለም። የኢየሱስ ሞት የአይን ምስክር ነበሩ እነ ጴጥሮስ፣ ሌሎቹ ወንጌል ሰባኪዎቹ እነ ዮሐንስ፣ አንዳንዶቹ የኢየሱስ የአይን ምስክር ናቸው። ኢየሱስ መስቀል ላይ ሲሞት ጳውሎስ ኢየሱስን ተሰቅሎ አይቶት አያውቅም። እንደውም ጳውሎስ የሚያውቀው ኢየሱስ በደማስቆ አደባባይ ላይ በአይኑ ማየት ያልቻለው ከፈርሱ ላይ ገልብጦ የጣለውን ኢየሱስን ነው የሚያውቀው። የከበረውን ነው የሚያውቀው። የሰበከው ግን የተዋረደውን ነው። የመስቀሉ ቃል ማለት ሆሎጎስ የምትል አንድ ቃል ይጠቀማል። ሆሎጎስ ማለት the doctrine of the cross ማለት ነው። ጳውሎስ የመስቀሉ ቃል ሲል እንደው ዝም ብሎ አይነት ፕሪቺንግ አይደለም፣ ስለ መስቀል መስበክ አይደለም። the doctrine of the cross ማለት ቀጥታ ስለ ኢየሱስ ማውራት ብቻም አይደለም። ኢየሱስ ተሰቀለ ማለት ብቻ አይደለም። ከተሰቀለው ከክርስቶስ ላይ ጳውሎስ ዶክትሪን ድራይቭ አረኩ ነው። ኢየሱስን እንደተሰቀለ ሆኖ አየሁትና በእርሱ በኩል ካልሆነ በቀር መዳን አይቻልም የሚል ትምህርት አገኘዋል። ወንጌልን ከሰውም በሰውም አልተቀበልኩም ያለው ለዛ ነው። የተሰቀለውን ክርስቶስን ሳየው ከተሰቀለው ክርስቶስ ላይ እግዚአብሔር ትምህርት ሰጠኛል። ይሄ ሊያሰድብ ይችላል፣ ሊያዋርድ ይችላል። አባቶቻችን ተቃውሞ አይደለም የደረሰባቸው፣ ህይወታቸውን ከፍለዋል። ክብራቸውን አይደለም የጣሉት፣ ነፍስን ያፈሰሱት። እና ጳውሎስ ምን ብሎ ይጀምራል? ቁጥር 18 ላይ የመስቀሉ ቃል ለኛ ለምንድን ለሚጠፉት የሚላለው መሃል ላይ እኛ ምንድን ለኛ ለምንድን የእግዚአብሔር ኃይል። ወንጌል የእግዚአብሔር ኃይል ያለበት አይደለም፣ የእግዚአብሔር ኃይል ነው ራሱ። the power of God ነው ወንጌል ኃይል ያለበት መልእክት አይደለም፣ ራሱ መልእክቱ የእግዚአብሔር ኃይል ነው። ከወንጌል ቀጥሎ የሚመጣ አይደለም ኃይል ራሱ የተባለው የእግዚአብሔር ኃይል የተባለው ከመስቀሉ ላይ የተገኘው ትምህርት። ወንጌል የእግዚአብሔር ኃይል ነው። ወንጌል ራሱ የተሰቀለው ክርስቶስ የእግዚአብሔር ጥበብ ነው፣ የእግዚአብሔር ኃይል ነው። ኢየሱስ ጥበበኛ አይደለም፣ ጥበብ ነው።